እዝራ እኔም እወድሃለሁ አልተገናኘን ፍቅር ስታቅፌ ብቻዬን በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ደሞ በመላመድ ውስጥ ደሞ አብረን ብንቆይም ውዴ ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ የልቤ ፋዘርዬ እንደምትፈልጊ ነገሩኝ ነበር የመጣሁት። ፋዘር ማለት ያና አባት? አዎ ያና እናት ትፈልጋለች ብለውኝ ነው የመጣሁት። አዎ ስፈልገ ነበር። በቃ የሚበላ ነገር ላምጣልህና እየበላን እናወራለን። አይ አያስፈልግም። ኧረ እባክሽ በለኝ፣ ትንሽ ነገር ላምጣልህ። በሆዴ የምደራደር አይነት ልጅ አይደለሁም። ግን ለምን እንደፈለግሽ ንገረኝና ካስፈለገ ሲሄድ እበላለሁ። ካልክ ምን ይደረጋል እንግዲህ። እኔማ ከባለቤቴ ጋር ተማክረን እኮ የሆነ ስራ ነገር ልሰጥህ ነበር። ስራ ከጀመርክማ ምን ይደረጋል? ምን አይነት ስራ? እርግብ ስትሰራበት የነበረ ሱቅ አለ። እዛ በሽያጭ ሰራተኝነት እንድትሰራ ፈልገን ነበር። ብሰራ ደስ ይለኝ ነበር፣ ግን አይሆንም። ለምን? ጥሩ ክፍያ እኮ ከፍልሃለሁ። የክፍያ ጉዳይ ምናምን አይደለም። ታዲያ ምንድን ነው? ወንድሜ ጠፍቶብኝ እየፈለኩኝ ነው። እሱን ካላገኘው ደግሞ ምንም አይነት ስራ መስራት አልፈልግም። ወንድም እንደነበረ አላውቅም ነበር። የስጋ ወንድሜ አይደለም፣ ያው መወለድ ቋንቋ አይደለም፣ ከወንድሜ በላይ ነው። አሁን ገባኝ። ካልተሳሳትኩኝ እርግብን ጓደኛ ነው አይደል ወንድሜ የምትለው? ከልጅነታችን ጀምሮ ጎዳና ላይ ያሳለፍነው ብዙ ነገሮችን አሳልፈናል አብረን። እሱ ባይኖር ኑሮ እዚህ ደረጃ አልደርስም ነበር። ያን ያህል ከመነገርሽ በላይ ደግሞ አንቺንም እኮ እንዴት እንደሚወድሽ። እንዴት ማለት? ያኔ ታመሽ እያለ ቤቷ ሂጂ በጣም ተንከባከበችኝ፣ እንደ ሰው አክብራ ነው ያየችኝ ብሎ ሆስፒታል መጥቶ ጠይቁሽ ነበር። የምርህን ነው የምታወራው? አዎ የምሬን ነው። ምቺ ከሆነ ስራው ይቅርብኝና ወንድሜን አፋልጊኝ። የምናገኘው ከሆነ ችግር የለም። በምትፈልገው ነገር ሁሉ ከጎንህ እቆማለሁ። በጣም አመሰግናለሁ። ተምቹ በጣም ጥሩ ልጅ ነው። የቻልሽውን አድርገሽ አግዥኝ። አንተ ባለውለታዬ ነህ። የምትጠይቀኝን ነገር በሙሉ እምቢ አልልህም። አመሰግናለሁ። አሁን የሚበላ ነገር ባገኝ በጣም ደስ ይለኛል። እንዴ በደንብ እንጂ። አንተንማ እኔ ራሴ ነኝ የማስተናግድ። መጣሁ በቃ ምግብ ላቀራርብ። ተምቹ እውነቱን ነው። እንግዳ መንከባከብ ትችልበታለች አይደል? ሄሎ ጭራሽ አልተገኘችም። ፖሊሶቹ ቀደሟት። ምን ላድርግ ይለኛል እንዴ ደነዝ። አሁኑኑ መጣሁልህ። አሁኑኑ እመጣለሁ። ደነዝ እንገናኛታለን። ቆይ እነኚህ ድንጋዮች መቼ ነው ስራቸውን በትክክል የሚሰሩት? ድንጋዮች ወይኔ በቃሉ ግድ የለም። አሁን የምንገኘው ከግራንድ ኤሊያና ፊት ለፊት ነው። እዚህ አካባቢ ደግሞ አዲሱ የአራዳ ግራንድ ሞል እየተገነባ ይገኛል። የት አካባቢ ላይ እየተገነባ እንደሆነ ትክክለኛ ኤግዛክት ሎኬሽኑን የምናሳያችሁ ይሆናል። አብራችሁን ቆዩ። እንደምትመለከቱት አሁን የምንገኘው ኮንስትራክሽን የሚካሄድበት ሳይት ላይ ነው። አራዳ ግራንድ ሞል የሚገነባበት ሳይት ማለት ነው። እንደምትመለከቱት እንግዲህ ቁፋሮ ጨርሰን ወደ ቤዝመንት ስራ ልንገባ ነው። በእርግጥ ክረምት ላይ ትንሽ የዝናቡ ሁኔታ አስቸግሮን ነበረ፣ ትንሽ ወልድ አድርጎን ነበረ። ነገር ግን አሁን የቤዝመንት ስራችንን በሁለት ወር ውስጥ ለማጠናቀቅ ነው። ከዛ ደግሞ ወደ ግራውንድ ከፍ ለማለት እየሰራን እንገኛለን። አካባቢው ገና ካሁኑ ሞቅ ደመቅ እያለ ነው የሚገኘው። የሚገርማችሁ ነገር ገና ካሁኑ የሱቅ ቁልፍ 3 ሚሊዮን ብርና 4 ሚሊዮን ብር ገብቷል። ፒያሳ አድዋ 00 በታች ማሙድ ሙዚቃ ቤት አካባቢ ማለት ነው። እኔ እዚች ጋር እንደምትመለከቱት የፒያሳን ፊውቸር ነው የሚያሳየው። እዚች ጋር ማለዳ ፎም
እያስገነባ ነው የሚገኘው ሌላ ሞል ማለት ነው። እንደዚሁም ደግሞ ከኔ በቀኝ በኩል ደግሞ ሌላ ኮንስትራክሽን እንደዚሁ እየተካሄደ ነው የሚገኘው። ብዙ ኮሜርሻል ሴንተሮች እዚህ አካባቢ ላይ እየተገነቡ ይገኛሉ። እንደዚሁም ደግሞ የመንግስት ፕሮጀክቶችም እዚህ አካባቢ እንዳሉ ሰምተናል። ስለዚህ ፒያሳ በደንብ እያደገች በደንብ እየሞቀች ነው የምትገኘው። በተለይ ከመርካቶ በኋላ ትልቋ የቢዝነስ ሴንተር ትሆናለች ተብሎ ይገመታል። የኪራይ ዋጋውም የሚናቅ አይደለም። ከ100 ሺህ ብር በላይ እየተከራየ ይገኛል ማለት ነው። እዚህ አካባቢ ላይ እንግዲህ እዚህ አካባቢ ላይ ነው አራዳ ግራንድ ሞል እየገነባ ነው የምንገኘው። ሱቆችን ከ20 ካሬ ጀምሮ እየሸጥን ነው የምንገኘው። በዛ ላይ ደግሞ አሁን ላይ ዲስካውንት አድርገን እየሸጥን እንገኛለን። በተለይ ደግሞ 2-3 ለሚገዙ ሰዎች በደንብ የተለያዩ ኦፈሪንጎችን አውጥተን እንገኛለን። በዚህ በሞቀችው ፒያሳ ፊውቸር ላይ ትልቅ የቢዝነስ ሴንተር ትሆናለች ተብሎ እየተገመተ የሚገኝ በመንግስትም ደረጃ በህዝቡም ደረጃ ትልቅ ፊውቸር አላት ተብሎ የምትገኘው ፒያሳ ላይ ሱቆችን የራሳችሁ ማድረግ የምትፈልጉ ሰዎች፣ እንደዚሁም ደግሞ ለልጆቻችሁ መግዛት የምትፈልጉ ሰዎች፣ ለሌሎችም ሰዎች ደግሞ እንዲሰሩበት ጊፍት መስጠት የምትፈልጉ ሰዎች እንግዲህ ኮንታክታችን ከታች እናስቀምጥላችኋለን። በዛ እየደወላችሁ ኮንታክት ልታደርጉን ትችላላችሁ። ከአራዳ ግራንድ ሞል ከፒያሳ ከማሙድ ሙዚቃ ቤት አጠገብ ነው ይህንን እያስተላለፍንላችሁ የምንገኘው። ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ።